አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ዛሬ እንግዲህ ካርጎ ለማድረግ እያሸኩ ነው ማለት ነው ሀባይብ ግልቢ እና እኔ ራሴ ነኝ ያሸኩት። ራሴ እንደዚች ነው። ይሄው እንደዚህ አሽጌ ጠብቂያቸዋለሁ እስከሚመጡ ድረስ። አያችሁት? በደንብ አድርጌ ነው ሙሉውን ያሸኩት። በጣም ትግል ነው ማለት መገልበጥ አልችልም። እና ይሄው ይሄንንም እንደዛው ላሳያችሁ እና ሀባይቢ ገልቢ ይኸው በዚህ መልኩ ማለት ነው አሽጌ ጠብቂያቸዋለሁኝ ማለት ነው። እንግዲህ 4 ካርቶን ነው ጃምቦ 3 ጃምቦ እና 1 ኤክስ ላርጅ ካርቶን። ቺን ኤክስ ላርጅ ናት። እቺ ደግሞ ጃምቦዎች ናቸው ማለት ነው። ያው እንግዲህ ራሴ አሽጌ ጠብቂያቸዋለሁ ማለት ነው። እና ካርጎ ስታረጉ እንደዚች በደንብ አድርጋችሁ ካሸጋችሁት እንደዚህ በደንብ ከታሸገ ይረዳዋል ማለት ነው። እንትኑን ይሄ ዋነኛው ውሃ አይገባበትም። ሁለተኛ ነገር ደግሞ ለእንትን አሪፍ ነው። ለምንድን ነው የሚባለው? ይሄ ሲወረውሩት እዛ ሲያስገቡ ሲጭኑ ወይንም ደግሞ ከመኪና ሲያወርዱ እንትን ሲሉ እንትን አይልም። አሁን ይሄ አላለቀለትም። ይሄ ገና ዙሪያ እንትን ይባል። ይሄንንም ገና አላለቀለትም። እነዚህን አድርጌ ደከመኝና ታውቁት ማለት ነው። ይቺ ራስ ትንሽዬ ቦታ ያህል ዘልያታለሁኝ። በደንብ አደርግበታለሁ። ሌላው ግን ይሄንን ከስር በደንብ አድርጌ እያሸኩኝ ለመቅረጽ አልተመቸኝም ነው እንጂ በደንብ እንትን እያልኩ ነበር። እቺ ሁለቱን ኦልሬዲ አልቋል ማለት ነው። ያው እሱን ያ ሁለቱ ትንሽ ይቀራል። ግን እንትን ይሄ ፓኪንግ ቴፕ በጣም ነው የሚጨርሰው። ፓኪንግ ቴፕ በጣም ነው የሚጨርሰው እና ስንት ወደ 20 ጨርሻለሁኝ። ወደ 20 ፓኪንግ ቴፕ ጨርሻለሁኝ ማለት ነው። እና ማለት ነው ሀበይብ ግልቢ በዚህ መልኩ እንደዚህ አሽጋችሁ ከጠበቃቻቸው እነሱ ልክ ሲመጡ ምን ያደርጋሉ? አንስቶ መሄድ ብቻ ነው። በቃ ሌላ ነገር አያስፈልግም ማለት ነው። አንስቶ ነው የሚሄዱት ማለት ነው ሀበይብ ገልቢ። እና ምን ልላችሁ ፈልጌ ነው ቆተተይ እና እንግዲህ እንደምታውቁት እቃ እንትን እያለን ስለሆነ ምን እየሆነ ነው? በጣም ተዝረክርኳል ክላስ እና ደበረኝ። በቃ ሸክም እንዳለ ነው ክላሴ እየታየኝ ማለት ነው። እና ሀባይቢ ምንን ለማድረግ ዛሬ አሁን ምን ልነግራችሁ ፈልጌ ነው። እኔ አሁን ጠቅልዬ ነው የምገባው። ከዚህ በኋላ አልመለስም። ድህነት እክክ ቢያረገኝ ድህነት እከካም ቢያረገኝ አልመለስም ኢንሻአላ ማለት ነው። ኢንሻአላ ደግሞ አላህ የተመቻቸ ቆንጆ ህይወት እንዲያኖረኝ እናንተንም በሰላም ሀገራችሁ እንድትገቡ ማለት ነው የዘውትር ዱዓይና ጸሎቴ ነው ማለት ነው። እና መመክራችሁ ነገር እኔ አሁን ሄዳለሁኝ በቃ ካልኩኝ ቀን ጀምሮ መዳሜ በጣም ነው የተቀያየረችው። እውነቴን ነው የምላችሁ በጣም ነው የተቀያየረችው። እና እስቲ ቁጭ ብዬ ላውራችሁ። እና በጣም ነው የተቀያየረችው። ጸባይዋ ተቀያየረ። በቃ አጠይቁኝ በጣም ማለት ነው። እና ስትሄዱ እመጣለሁ ብላችሁ ሂዱ። እመጣለሁ እመለሳለሁ ኢንሻአላ በሏት። ኢንሻአላ መዳም እመለሳለሁኝ መጥፎ ነገር የያዝልኝ እመለሳለሁ በሏት። በቃ አትመለሱም እኮ እናንተ ታውቃላችሁ፣ ግን እመጣለሁ በሏት። እውነቴን ነው የምላችሁ እመጣለሁ ኢንሻአላ ማለት አለባችሁ። እና እኔ ያው አልዋሽም በፍጹም አልዋሽም ብዬ ማለት ነው። እና እኔ አልዋሽም በፍጹም ብዬ ይሄው እንግዲህ አልመጣም፣ ጠቅልዬ ነው የምሄደው። ከዚህ በኋላ ተመልሼ አልመጣም ብያት ነው። ያው ለመጀመሪያ ጊዜ ነው የሚሄደው። ሄጄ አላቅም ማለት ነው። እዚህ ቤት አሁን 3 አመቴ ነው። 3 አመቴ ነው አሁን 3 አመት ከ4 ወር ሆነኛል። እና በቃ ጠይቁኝ ተቀያየሩ ልጆቹ ሳይቀር አለ ኬፍጭ የምትሄጂው ምናምን አሉኝና አይ በቃኝ። እኔ እንዴ እናንተ ህይወት ያለን አይመስላቸውም። እኛ ህይወት ያለን አይመስላቸውም። እኛ ኑሯችን መኖር በቃ አለ አይደለ የምናገባ የምንወልድ ቤተሰቦቻችን የሚናፍቁን ቤተሰብ ዘረ ሀገሩ ቄው እንደሚናፍቁን አያውቁምና ለምንድን ነው የምትሄጂው? እነሱ በቃ እነሱ ቤት ስትሄዱ እናንተ በቃ ሁሌ የእነሱ ቤት ከዳ መሆናችሁ የእነሱ ቤት ኢንሻአላህ እና አምናአም እያላችሁ እንድትኖሩ ነው እነሱ ማለት ነው። እና እንደዛ መሆን የለበትም። እናንተ ህይወት አላችሁ። እናንተ መኖር አለባችሁ። እናንተ በቃ ይሄ ላይፍ ማለት ነው እውነቴ አጭር ናት። መኖር አለባችሁ በቃ ምንም ኢትዮጵያ ደግሞ ደውላችሁ ማለት ነው እውነቴ ነው የምላችሁ። እነዚህ እንደዛ ሲሉ ኢትዮጵያ ደግሞ ስደውሉ በቃ ያለውን ነገር በጣም ነው የሚያስጣላው ሲነግሯችሁ ማለት ነው። እና ግን እናንተ በቃ መወሰን አለባችሁ። መጠየቅ የለባችሁ ማንንም ሰው መጠየቅ የማንንም ሰው ራዕይና የማንንም ሰው ወሬ መስማት የለባችሁም። እና
ምን ለማለት ፈልጌ ይመስላችሁ? ለመጣው ስሏቸው ኧረ በጣም ኑሮ ውድ ነው፣ ኧረ በጣም እንዴ አሁን እኔ ወዲያው እንደመጣው ኑሮ ውድ ነው ማለት ጀመሩ ማለት ነው። እንደዚህ ነው ጤፍ እንደዚህ ነው የሚገዛው በጣም ውድ ነው ምናምን ማለት ጀመሩ። እና እንደሱ አይደለም በቃ ጤፍ በቁጥር የሚሸጥ ከፈለገ እንዴ ከአንድ ጭልፋ ወጥ እኔ ከአንድ እንጀራ ኧረ ከግማሽ እንጀራ በላይ አልበላ። እውነት እኮ ነው የምላችሁ። እና በረካ ሲያደርገው ነው በረከት ሲኖረው ነው ሁሉም ነገር ማለት ነው። እና ሁሌ እናንተ እንደዚህ እያላችሁ ፊታችሁ ተበላሽቶ ማዲያት መድኃኒት ሆናችሁ አርጅታችሁ ጉልበታችሁ ደቆ በሽተኛ ሆናችሁ እውነቴ ነው የምላችሁ በቃ ደቆ ማለት ነው። እና አሁን እናንተ ኢትዮጵያ ሄዳችሁ እውነቴ ነው የምላችሁ አንዳንድ ሰው በቃ በው ነው የሚለው ለምን የኢትዮጵያዊ ኑሮንም ላይቋቋም ይችላል። ግን ኢንሻአላህ እኖራለሁ ብላችሁ መሄድ አለባችሁ ጠቅላችሁ ስትሄዱ ማለት ነው። እና ይሄ ደግሞ እየሄዱ መመላለስ ምናምን ኖ በቃ መቆም አለበት። ለምን የሆነ አላር ወስናችሁ ይቅርታ እና ሄጄ አልመለስም እዛ እኖራለሁ ሰው እንደሚኖረው ሆኜ እኖራለሁ ብላችሁ ነው መሄድ ያለባችሁ ማለት ነው። እና የሰው ልጅ ሁሌ ከዳም ሆኖ ሁሌ የሰው ቤት ላይ ታዛዥ ሆኖ ሁሌ ያው ኢትዮጵያ ላይም ስራ ትሰራላችሁ፣ ከኢትዮጵያ ላይም ሰራተኞች ናችሁ ስትሰሩ ማለት ነው። ቢሆንም ግን ሰዓት አለው የምተኙበት ሰዓት ቤታችሁ ነው ገብታችሁ የምተኙት ያው እንትን ቢሆንም ማለት ነው። እና ማታ ማታ ደግሞ ያው በሰዓት የተወሰነ ነው። ጠዋት ብትወጡ 8 ሰዓት ላይ ብትመለሱ ወይም 12 ሰዓት ላይ ብትመለሱ በቂ ነው ኢናፍ። እኛ ግን አሁን እዚህ ሀገር ምንድነው የምናደርገው? ጠዋት እንነሳለን፣ ያችን መጥረጊያችን ወይም ያችን ኩሽናችን እንገባለን። በቃ እንግዲህ ስንለው እንውላለን። ማታም እንደዛው ይቀጥላል። የሌሊት ወይ የቀኑ ሙሉ ከነሱ ጋር ነን፣ የሌሊቱ ደግሞ ግማሽ ከነሱ ጋር ነን። አንድ ቀን ሙሉውን ከግማሽ ሌሊቱ ጋር ከነሱ ጋር ነውና ልብ ማለት ያለባችሁ ነገር ከመጠን በላይ ነው እየሰራን ያለ ነው ማለት ነውና ወስናችሁ ምንም አይሟላ ምን ያሁን በቃ ቤት ለመስራት ነው ብዬ የመጣውኝ። ቤቱ ደግሞ ሲያልቅ ምን አሰብኩ ይመስላችሁ? እቃ ላማራኩኝ ኖ እቃ ይስሩ በቃ። አሁን ወይ ፍቅረኛ ሊኖራችሁ ይችላል፣ ወይንም ደግሞ ባል ሊኖራችሁ ይችላል። እውነቴን ነው የምላችሁ። ወይም ላታገቡ ትችላላችሁ። ከአንድ ላይ ከሆናችሁ በኋላ ራሱ ያሟላ እንዴ ልቀቁለት። አንዳንዱ ነገር እሱ ያድርግ። ሁሉም ነገር እናንተ ሙሉ አድርጋችሁ ገብታችሁ ከዛስ እሱንም የድርሻ መወጣት አለበት። እኔ ዛሬ እንግዲህ ሁለገብ በሆነ መልኩ ነው ለሁሉንም የታዘብኩትን የመጣሁት ማለት ነውና አንዳንዱ ነገር ተወት አድርጉለት፣ መስራት አለበት። እሱ ደግሞ እናንተ ቤቱን ከሰራችሁ እሱ ደግሞ የቤቱን እቃ የማሟላት ግዴታ አለበት ማለት ነው። ካልተሟላ ችግር የለውም፣ አንድ በአንድ ትንሽ ይሟላል። ሞት ለምላችሁና እንዳቅማችሁ መኖራችሁን አይቀርም። የኑሮ ውድነት አለ ኢትዮጵያ? አዎ አለ፣ እዚህም አለ። እውነቴን ነው የምላችሁ ኢትዮጵያ ላይ እኔ ምስር ስንት ነው? 200 ምናምን ብር። እዚህ ሀገር ስንት ነው? 1 ኪሎ 20 ሪያል። 20 ሪያል ኢትዮጵያ ላይ ስንት ብር ነው? በጣም ብዙ ነው። 500 ሪያል 500 ብር ምናምን ነው ሲመነዘር ማለት ነው። እና ኢትዮጵያም ኑሮ ውድነት አለ፣ እዚህም ኑሮ ውድነት አለ ማለት ነው። እኛ ያው ብዙ ስለምናገኝ ነው፣ ወይንም ደግሞ እኛ ወጪ ስለማናደርግ ኑሮዋችን እዚህ ስላልሆነ እኛ ወጪ ስለማናደርግ ነው እንጂ ከነዚህ ከመዳሞቹ ጋር እንበላለን፣ እንጠጣለን፣ እዚሁ እንኖራለን። የቤት ኪራይ የለብንም፣ ወይንም ደግሞ የምግብ አናወጣም። ወይም የሚያስፈልግ የሆነ ነገር ሲያስፈልገን ነው እኛ ከኪሳችን ገንዘብ የምናወጣው እንጂ እንትን ስለማንለው ማለት ነው። እና እንጂ የኑሮ ውድነት ሳይኖር ቀርቶ አይደለም፣ የኑሮ ውድነት አለ። አረቦቹንም ባይዘ በጣም እንትን እያላቸው ነው ማለት ነው። ኑሯቸው ራሱ እንዴት በጣም እንትን እየከበዳቸው ነው። ያው በጣም የኑሮ ውድነት ሁሉም ቦታ አለ። አረብ ሀገር ወይም ኢትዮጵያ ብቻ አይደለም፣ በሁሉም ዓለም ላይ የኑሮ ውድነት አለ አሁን ማለት ነው። እና የኑሮ ውድነት ኖረም አልኖረም ከተጻፈላችሁ ውጪ የምትኖሩት ነገር የለም። እና ውድ እህቶቼ እና ወንድሞቼ የምመክራችሁ ነገር በቃ እንትን ማለት አለባችሁ ማለት ነው። እና እናንተ ደግሞ አንዴ ሁለት የተሰደዳችኋል፣ ኑሮን በቃ አልቻላችሁትም። ባል ካላችሁ ባል ኖሯችሁ ልጅ ወልዳችሁ የተሰደዳችሁ እሱ ሂዱና ማለት ነው። ሻንጣውንና ፓስፖርቱን ለደላላ ወስዳችሁ ሰጣችሁ ይሂድ፣ እሱም ሰርቶ ይምጣ። እውነቴን ነው የምላችሁ። በቃ ለምንድን ነው እኛ ሴቶች ብቻ ምንድን ነው የምንሰደደው? የእውነት ይሂድ፣ ሻንጣውንና ፓስፖርቱን ሄደሽ ለደላላ ትሰጫዋለሽ። ይሂድ፣ እሱም ይስራ። አይ እኔ አገሬ ላይ ነው የምሰራው እኔ ከሀገሬ አልወጣም ካለ የራሱ ጉዳይ ካላስ ራስሽን ማስረዳት ትጀምሪያለሽ። እና ሁሌ አንቺ እየሄድሽ እየተሰደድሽ አንቺ ቀዳማ ሁሌ እየሆንሽ እሱ አገሩ ላይ ቁጭ ብሎ አገሩ ላይ ሲፈልግ እየሰራ ሲያመው እረፍት እያደረገ አንቺ የምትጠገሪበት ምንም አይነት ምክንያት የለም። አሁን ዛሬ በጣም ከፍን የመጣሁት እና በጣም እኔ በቃ ወሰኛለሁኝ ማለት ነው። ከዚህ በኋላ ምንም አይነት ሁኔታ ላይ ቢሆን ስደት አልመለስም። ኦልሬዲ ኻላስ። ለምን አገሬ ለመኖር መስራት እኔ እውነቴን ነው የምላችሁ። አሁን እኔ የማስበው ኢትዮጵያ ሄጄ
አስባችሁታል? ኢትዮጵያ ሄጄ እንደዚህ ብሰራ ኢትዮጵያ ሄጄ ቀኑ ሙሉ ሰርቼ ማታ ደግሞ የግማሽ የማታ ደግሞ ሌላ ስራ ትርፍ ስራ ብፈልግ በጣም የዘነጠ ህይወት እንደምኖር ገመትኩኝ በቃ ራሴ ማለት ነው። እና በጣም ይሄ የኛ ችግር ነው። ለምን እዛ ኢትዮጵያ እዚህ የምንሰራው አክል ኢትዮጵያ ላይ ብንሰራ እዚህ የስራ በቃ ግዴታችን እንደሆነ እንደምንሰራው አክል እኛ እዛ ሄደን ብንሰራ ወላሂ ከዚህ በላይ እንኖራለን፣ ከዚህ በላይ እናገኛለን። እውነቴን ነው የምላችሁ። በዚህ ሰዓት ደግሞ እኛ አረብ ሀገር ላይ አረቦቹ ከሚሰጡን ወላሂ በረካ የለውም ገንዘቡ ማለት ነው። እንደው ፈጣሪ በረከቱን ያምጣልን እንጂ ማለት ነው እንጂ ሁሌ እናንተ እየተሰደዳችሁ ሄዳችሁ ወይም ትወልዳላችሁ ትመጣላችሁ፣ ድጋሚ መጠግረር ወይንም ትሄዱና እዚሁ ላጤም ሆናችሁ ትሄዳላችሁ እንደገና እዛው፣ ከዛ ደግሞ ሄዳችሁ ልጅ ጥላችሁ። ይሄ ማንም ሰው ወዶ አይደለም የሚሰደደው። እርግጥ በቃ እውነት ነው፣ ግን እናንተ ብቻ መሰደድ የለባችሁም። ይሄዱ ወንዶቹ ይስሩ፣ ወንድ ነው ግዴታ ያለበት ይሄድና ይስራ። እኩል ቢሆንም የመስራት እኩልነት ቢኖርም ግን ወንድዬ አንቺን የማስረር ግዴታ አለበት። ስለዛ እሱንም መሰደድ እሱንም ስደቱ ይቅመሰው። ይቅመስ። እውነቴን ነው የምላችሁ ይቅመሰው እንዴ። እና እናንተ ትጠገረሩት ኖሮ ነው እንዴ? እና ኑሮውን ሁለቴ ሄደሽ አንዴ ሄደሽ ማሸነፍ አንቺ ካቃተሽ እሱ ሄዶ ይሞክረው፣ እሱ ሄዶ ይስራ ማለት ነው። እህቶቼ ዛሬ እንግዲህ እህቶቼንም ወንድሞቼንም ማለት ነው ዛሬ እንግዲህ ያመጣውላችሁ እንትን ይህን ይመስላል። እንግዲህ ይኸውና ፓኪንግ ቴቢ አልቆብኝ አንድ ቀርቶኛል። በዚህ እዛም ስራ አላያችሁ እና ማለት ነው ዛሬ እንግዲህ በዚህ መልኩ ነው የመጣውላችሁ። ያው የተሰማኝን የተናገርኩት እንትን ያለኝን ማለት ነው ላካፍላችሁ ወደድኩኝ ማለት ነው። ቻናሌን እንግዲህ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። አሁን እንግዲህ እንደዚች አዘጋጅቼ ማለት ነው እንትኖቼን ጠብቅ ያለውኝ ካርጎ የሚልኩት ማለት ነው። ክላሳችን በጣም ዘባላ ሆኗል። የሚገርማችሁ ነገር ጨንቆኛል። እስከሚያነሱልኝ መጥተው እስከሚያነሱልኝ ጨንቆኛል እና ፈጣሪ እንግዲህ ኢትዮጵያ ገብቼ የምጠቀምበት ያድርገኝ። እውነቴን ነው የምላችሁና ሁላችሁም ኢንሻአላ ያ ረቢ ዱአ አድርጉ ሀገራችንንም ሰላም እንዲያደርገው እና ባይዞ ግን ሁሉም ቦታ ደግሞ ሰላም የለም። ኢትዮጵያ ላይ የሆነ ቦታ ሰላም ይባላል። ሰላም ላይ ሁሉም ቦታ ሰላም የለም። እውነቴን ነው። ሁሉም ካልደረሰብኝ ያው እኔ ጋር ካልደረሰ ተብሎ ነው እንጂ ሁሉም ጸጥ ብሎ ቁጭ ያለው ሁሉም ቦታ ሰላም የለም። ግን ጸሎት አድርጎ ዱአ አድርጎ ሰላሙን እንዲያመጣልን ሰላሙን እንዲያበዛልን የኑሮ ሁኔታ ደግሞ እንዲቀንስልን ዱአ ማድረግ ነው። በመስራት ደግሞ የኑሮ ሁኔታ ማሸነፍ ይቻላል። በመሰደድ ብቻ አይደለም። እና በቃ እኔ ቆርጫለሁ። በ3 ዓመቴ ኢትዮጵያ ለመግባት ቆርጫለሁ እና ኢንሻአላ በቅርቡ እንግዲህ ሀገሬ ገብቼ ማለት ነው በደንብ እንደምሰራ ተስፋ አለኝ እናም እርግጠኛም ነኝ። አላህ እንግዲህ አፍያና እንትኔን ይልቀቅልኝ ማለት ነው። እና ሀባይቤ ቻናሌን ከወዳችሁ ላይክ እና ሼር በማድረግ ተባበሩኝ፣ አበረታቱኝ ማለት ነው። ባይ ባይ። መልካም ቆይታ